ሀቂቀተን እኔ በጣም ነው የሚያሳዝነኝ። ምክንያቱም ከሚሰሩት ስራ አንጻር የሚያደርጉትን ነገር እየተመለከቱ ፋኖን ይደግፋሉ። ፋኖ ሀገርን ለማጥፋት ነው እንጂ ቁርጡ የተነሳው ለሀገር ወይ ሀገርን እኔ አስተዳድራለሁ በሚል እንደዚህ አይነት ማስተዳደር ስለሌለ እኔ ሀገር አስተዳድራለሁ የሚል ሰው መልካም ነገር ሰርቶ ነው መልካም ነገር እያሳየ ነው የሚመጣው ሀገርን ለመረከብ ማለት ነው። እነሱ ግን ከራሳቸው ሰው እዛ ከሚገኘው ከምስኪኑ ማህበረሰብ ሙስሊሙን እየጨፈጨፉ እየገደሉ ገበሬውን እየጨፈጨፉ እየገደሉ በሚያሳዝን ሁኔታ አሁን እንዳለ የዛ አካባቢ ሰው ብትመለከቱ ተፈናቅሎ ነው ያለው፣ በረሃብ ነው ያለው፣ በችግር ነው ያለው። ይህንን ችግር ማን ነው እያደረገ ያለው? ራሳቸው እዛ እኛ ሀገርን ተረክበን እናስተዳድሯቸው የሚሉ ሰዎች ናቸው እነዛን እያፈናቀሉ እነሱን እየገደሉ እንዲሁም ደግሞ በተለይ ሙስሊሙ ማህበረሰብ ለማጥፋት ያላቸው ነገር ሀቂቀተን እጅግ በጣም የሚያሳዝን ነው። በቃ ባገኙት ቁጥር ሙስሊሙን ገብቶ መግደል፣ ባገኙት ቦታ የሙስሊሙን ንብረት መዝረፍ፣ ሱቁን መዝረፍ፣ ንብረቱን መዝረፍ፣ እንዲሁም ይኸው መስጂድ ገብተው እስከነጫማቸው ገብተው እንደዚህ አዛን ሲሉ እነሱን መግደል፣ በቃ ትላልቅ ዑለማ የምትሏቸውን መግደል። ስንት ነው እየሰማን ያለ ነው። ሀቂቃ በጣም ልብ የሚሰብር ነገር ነው። ግን እናንተ ሙስሊሞች ከነዚያ ጋር ሁናችሁ እውነት ለሀገር ይጠቅማሉ፣ ነገ ለኛ ይጠቅሙናል፣ ነገ ሀገር ይመራሉ ብላችሁ የምታስቡ ከሆነ ተሳስታችኋል።